ዋው ተበልቶ የማይጠገብ የመንድ አሰራር እየላችሁ መጥቻለሁ። ዛሬ ደግሞ ቤተሰብ ጠፍቼም ከርሜያለሁ። ምርጥ የሆነ የመንዲ አሰራር እየላችሁ መጥቻለሁ ማለት ነው። ዋው በጣም ያምራል። ከምር ተበልቶ አይጠገብም ደግሞ። ሰላም ውድና የተከበራችሁ የማርቲና የጌች ዩቲዩብ ቻናል ተከታታዮች በሙሉ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን እስከ ሰዓት አደረሳችሁ አደረሰን። ውድና የተከበራችሁ የቻናላችን ቤተሰቦች በሀገርም በሀገር ውጭም እንደ ሰዓት አቆጣጠራችሁ ሰላምታ ይድረሳችሁ እያልኩኝ ውድ ቤተሰቦቼ ፈቅዳችሁና ወዳችሁ ሀሳብ አስተያየት፣ ሰፖርት፣ ኮሜንት፣ ሰብስክራይብ አድርጋችሁ ላይቭ ስገባ መታችሁ ስለምታበረታቱ ከልብ አመሰግናለሁኝ እያልኩኝ ዛሬ የመንዲ አሰራር እየላችሁ መጥቻለሁ። አብረን እንሰራለን። ተከታተሉኝ። ሀሳብ አስተያየት ኮሜንት ጻፉልኝ። በኮሜንት ይሄን ብታደርጊ ማርታ በሉኝ። ከዚህ ደግሞ ይሄ ምግብ ስሪ በሉኝ፣ እሰራለሁ ማለት ነው። ዝግጁ ነኝ ለእናንተ። አመሰግናለሁ። ተከታተሉኝ። ያው እንግዲህ እዚህ ጋር የምጠባብሰው ሽንኩርት እና ወረገርገር ሌሞን አስወድ ያኔ የደረቀ ሎሚ ማለት ነው። የደረቀ ሎሚ እና ግርፈ ወረገርገር፣ ቁርንፍድ እንዲሁም ሄል እና ሽንኩርትን የተጠቀምኩት ማለት ነው። በመጀመሪያ ሽንኩርቱን ጠባብሰዋለሁ በዘይት ማለት ነው። ከዛ ወረገርገሩን ከዛ ዶሯችን እናደርጋለን ማለት ነው። ዶሯችን እንግዲህ ሳጥብ አላሳየኋችሁም፣ ይቅርታ ማለት ዶሮ አስተጣጠብ ያው ሁሉም ያውቀዋል ብዬ አስባለሁ። በሎሚ በከል በቃ ባለው በዱቄት በሁሉም ነገር መታጠብ አለባት ዶሮ። ምክንያቱም ታውቃላችሁ ዶሮ ምን አይነት እንደሆነች እና በደንብ ማጠብ አለብን። በደንብ መዘፍዘፍና መታሸት መታጠብ አለባት። እና እንደነገርኳችሁ እኔ በአንድ እጄ ስልክዬ በአንድ እጄ ስለሆነ ሳጥብ አላሳየኋችሁም፣ ይቅርታ ማለት ነው። አልተመቸኝም። በሁለቱም ታላንቾፈቾፍኳት እኔ ዶሮ የታጠበች አይመስለኝም። ለዛ ነው ቤተሰብ። እና ዶሮአችንን እንደዚህ ብረት ድስቱ ያው ጠባበስ ነው ሽንኩርት ላይ አድርገን አብረን ገልበጥ ገልበጥ እናደርጋታለን የተወሰነ። ያው እንግዲህ እንደነገርኳችሁ ያው ድጃጅ ብዙ ሙቀትም ሆነ ቶሎ የመብሰል እንትን አላት። በተለይ የዚህ ሀገር ዶሮ ቶሎ ነው የሚበስለው። ስጋው ነው የሚቆየው፣ በደንብ መንሰርሰር አለበት ማለት ነው። እና ዶሮአችንን እንደዚህ ካደረግን በኋላ ከዘይቱ ጋር ከሽንኩርቱ ጋር ካደረግኳቸው ግብአቶች ጋር አብረን እንትን እንለዋለን። ከዛም ሙቅ ውሃ ነው የተጠቀምኩት። ውሃ ያው እንደየቤታችሁ መጠናችሁን ታውቃላችሁ። መጠናችሁን አድርጋችሁ ውሃችሁን ማድረግ አለባችሁ ማለት ነው። እኔ ውሃ ማደርገው አድርግና ውሃውን በማማስልበት ማማሰያ እለካዋለሁ። የሚያስጨምረኝ ከሆነ ጨምራለሁ። እንግዲህ ያው ሩዛችንን ለክተን ስለሆነ የምናደርገው ማለት ነው። ከዛን የተወሰነ ካልበቃኝ እጨምራለሁ። ይሄው የተወሰነ ጨመርኩኝ ማለት ነው። ከዛን ዶሮ እንግዲህ እንደነገርኳችሁ አትቆይም ስትበስል እንከነዋለን። እንደዚህ እንትን ካልን በኋላ ከዛ አያችሁ በሰለች፣ አትቆይም ስትበስል ማለት ነው። ከዛን በዚህ መልኩ በስሏል። ፍሩን ውስጥ ወይም ኦቭን ውስጥ እንድናደርገው ሳህናችንን ወይም ዶሮውን የምናደርግበትን እንትን እናቀርባለን። እዚህ ጋር በዚህ አላበቃም። የዶሮዋ ነገር ገና ይቀጥላል። ውሃ እንደዚህ እንትን የምለው ውሃው እንዲንጠፈጠፍ ነው። ቢኖርም ችግር የለውም፣ እንትን የሚለን ነገር የለውም።
እዚህ ጋር ወረገርገርና ሄላ አብሮ ሄዶብኝ እየመለስኩት ነው ወደ ቦታው። አሁን አንተ እዚህ አትፈለግም፣ የምትፈለገው እዛው ውሃው ውስጥ ነው እያልኩኝ እየመለስኩት ነው ማለት ነው። ውሃችንም እንግዲህ በኋላ አሳያችኋለሁ ለምን እንደምንጠቀመው። እዚህ ጋር ዶሯችን ያው ሙሽራ አይደለች፣ መቀባባት ይጠበቅባታል። እንቀባታለን በደንብ አድርገን። ይሄ ቀለም ከሌላችሁ አዲ ዶሯችንን አብሰሏት። ከበሰለች በኋላ ወደ ፍርን ውስጥ ስታስገቡት ራሱ የሚያምር ከለር እዛው ሆናችሁ ትከታተሉታላችሁ። ትታችሁት ሳትሄዱ ትታችሁት ከሄዳችሁ ያው ትረሱታላችሁ። እስከ ወዲያኛው እንትን ትሉታላችሁ ማለት ነው። እዛው ሆናችሁ ከተንከባከባችሁት የሚያምር ከለር ይዞላችሁ ይወጣል። ነገር ግን እኔ ይሄንን የምጠቀመው ያው መንዲ ሲሰራ እንግዲህ እንደዚህ የሚያምር እንትን ይዞልን እንዲወጣ በኋላም ሲወጣም ያው ታውታላችሁ። እዚህ ጋር ደግሞ ቤተሰቦቼ ሽንኩርትና ካሮት በቀጫጭኑ ከትፍ ያለሁ ማለት ነው። ሽንኩርትና ካሮታችን በቀጫጭኑ የከተፍኩበት ምክንያቱ አንድ ላይ መጠባበስ እንችላለን። ነገር ግን ሁሉም ለየብቻው ነው መጠባበስ ያለበት። እዚህ ጋር ፍልፍል ሮሚ ነው፣ እዛ ጋር ደግሞ ካሮት ነው፣ እዚህ ጋር ሽንኩርት ነው ያለን። ሽንኩርታችንንም ሁሉም ለየብቻው እንጠባብሰዋለን፣ ዘይታችንን አግለን ማለት ነው። እንደነገርኳችሁ በአንድ እጄ ስልክዬ በአንድ እጄ ነው የምሰራው ማለት ነው። ምክንያቱም እኔን የሚቀርጽልኝ ሰው የለም ከጎኔ ማለት ነው። ራሴ በአንድ እጅ ስልኬን በአንድ እጄ እንትን ነው። ሽንኩርታችንን በዚህ እናደርጋለን እጋለው ዘይት ላይ፣ ከዛን ይንቸከቸካል። እስከ ዛሬ የማደርገው ሽንኩርት ስጠባብስ ታውቃላችሁ፣ መጀመሪያ ሽንኩርቱን ጠብሼ ነው። ግን አሁን ደግሞ እዛ የሚያደርግ አይደለም የምሰራው ማለት ነው። ሽንኩርት እንትኑን ዘይቱ ትንሽ በዛ ያደረኩት ካሮቱን፣ ፍልፍል ሮሚውም ሁሉም አብሮ ስለሚዋሃድ ነው። አብረን ስለምንጠባብስበት ዘይቱ ላይ በቃኝ ይችላል ብዬ በርከት አደረኩት ማለት ነው። እንግዲህ ሽንኩርታችንን ከለሩ ትንሽ አጋም ወይም አህመር ወይም ትንሽ ቀላ እስከሚል ጸየም እስከሚል ድረስ እንጠብሰዋለን ከዘይቱ ጋር። ከዛን እንደዚህ ከጠባበስ ነው በኋላ አብረን እንትናችንን እናደርጋለን፣ ካሮታችንን ማለት ነው። ካሮትም እንደነገርኳችሁ ብዙ ሙቀት አይችልም። ነገር ግን ብዙ ሙቀት አይቻል እንጂ በደንብ አድርገን አብረን አቁላልተን መብሰል አለበት። ፍልፍል ሮሚውም ሽንኩርቱም ካሮቱም ማለት ነው። ከዛም በኋላ ከበሰለ እንትን ሰላጣ ምናምን ላይ ስናደርገው ካሮት መብሰል የለበትም። እንደዚሁ ፕሮቲኑ እንደዚሁ እንትን ስንለው ነው። ፍልፍል ሮሚም እንደዛው። ነገር ግን እዚህ ላይ ስናደርገው በሩዝ ስለሆነ የምንጠቀመው መብሰል አለበት። በደንብ አድርገን እናዋህደዋለን። ከለሩን እንደ ቅድም እንደገለጽኩላችሁ ቀየር እስከሚያደርግ ድረስ ማለት ነው። አሁን ያምራል። መጠውለግ አለበት በደንብ አድርጎ። ኧረ ከመጠውለግ አልፎም በቃ ይሞታል በደንብ። ዘምር ዘምር አለኝ ልቤ ተነሳሳ፣ ዘምር ዘምር አለኝ ልቤ ተነሳሳ፣ የአምላኬን ቸርነት እንዴት ብዬ ልርሳ፣ ያደረገልኝን እንዴት ብዬ ልርሳ። ያው እኔ ኪችን ስገባ እየሰራሁኝ መዘመር ደስ ስለሚለኝ ነው። እና እንደዚህ እያደረግን ካሮቱ እና ሽንኩርቱ አብረን መብሰል ከበሰለ ከጠወለገልን በኋላ አብረን ካጠወላለግነው በኋላ እንትናችን እናደርጋለን ማለት ነው። በደንብ መቁላላት አለበት በደንብ ማለት ነው። ያውም እኔ እያሳጠርኩላችሁ ነው እንጂ በደንብ ነው የማቁላለው እኔ።
እሳቷን ቅንስ አረግና ማለት ነው። ከዛም ፍልፍል ሮሚያችን እናደርጋለን። ፍልፍል ሮሚም አሁን ፍልፍል ሮሚ አስላን ሞቀ ነገር ላይ አድርጋችሁ ወደዛው ክድን ብታረጉት ራሱ በእንፋሎት ብስል ይላል። ከዛን አብረን እናገላባብጠዋለን። አብረን እንደዚህ ካገለባበጥ ነው በኋላ በደንብ አድርገን ጨው አድርጉ። ደግሞ እኔ ጨው አድርጌ ያለሁኝ ማለት ነው። ጨው ግን እንትን አላሳየኋችሁም። የፈለገ ነገር ምግብ ቢጣፍጥ ቢጥም ጨው ከሌለው ምንም እንትን የለው። ከዛን አያችሁ እንዴት እንደሚያምር። በቃ ያ እንግዲህ ብዙ ነበረ መጀመሪያ እንትን ስንል ብዙ ነበር። አሁን ደግሞ እንትን ስንለው በጣም ትንሽ ሆነ ማለት ነው። የተወሰነ ደግሞ ከድነን ብናኖረው ከዚህም የባሰ ያንሳል፣ ይሞታል። በጣም ይገርማችኋል ማለት ነው። እንግዲህ ውድ ቤተሰቦቼ ትንሽ ከደን እናደርገዋለን። ከዛ እሱን ከደን እሱ እስከሚበስል ሩዛችንን እናመጣለን። ሩዛችንን ስናመጣ ቤተሰቦቼ እኔ ሩዝ መጀመሪያ ዘፍዝፌዋለሁ። ልክ ሽንኩርቴን ምናምን ከከተፍኩኝ በኋላ ሶሪ አለጥሩ ወደ ሩዙ ነው የሚሄደው። ሩዙን እዘፈዝፈዋለሁ። ምክንያቱም በደንብ መታጠብና መዘፍዘፍ አለበት። ያ ማለት ቶሎ ውሃው ላይ እንዳደረግነው ደስ የሚል አበሳሰብ ይዞልን ይወጣል ማለት ነው። ቅድም የነገርኳችሁ ውሃው ለምን እንደሚጠቅም መጨረሻ አሳያችኋለሁ እንዳልኳችሁ። ይኸው ሩዛችንን አደረግን፣ ዘቢባችንንም አደረግን ማለት ነው። ይሄ የጨመርኩት ዘቢብ ይባላል። እንግዲህ ቤተሰቦቼ ሩዛችንን የተጠቀምነው ያነኛ ባህራቶቹ ሁሉም አልወጡም ማለት ነው፣ እዛው አሉ። ከዛ አብሮ ይበስላል ማለት ነው። ያው ሩዙ ውሃ ላይም ጨው አድርጉ። መረቅ አለው፣ በመረቁ ነው የሚበስለው። ዘይትም የተወሰነ ነው ትንሽ ያደረኩት። እንግዲህ ዶሯችን ከፍርን እንዲህ አምራ ተውባ ሸፏ ብላ እንዴት ነው አልተመቻትም? እንዲህ ሙሽርነቱ ኧረ አልተመቸሽም? እንዴ አንቺ ቆይ ዳርዳሩን ማሯል ጠውልገሽ አለሳ። ከዛን ሩዛችንን በሰል አየችሁት እንፋረቱ። ከዛን ከዶሮ የተረፈኝ ሩዙ ላይ አድርገዋለሁ። ከዶሮዋ የተረፈውን ቀለም ሩዙን እንቦጣው። እሱስ ነጭ የሚሆነው ዶሮዋ እንደዚህ አምራ እሱንም ትንሽ ወዛ ማለት አለበትና እንደሱም አደረኩለት ማለት ነው። ከዛን ዶሮዋችንን ሩዙ ላይ እናደርገዋለን። ዶሮአችንን ሩዙ ላይ ካደረግን በኋላ እዚህ ጋር ፈሀም ማቀጣጠያለሁ። ለምንድን ነው ትላላችሁ? ተከታተሉ። እዚህ ጋር በስኒ ዘይት አደርጋለሁ። ዘይቷንም ሀሏ ላይ ቁጭ አደርጋታለሁ። ዘይቷንም ሀሏ ላይ ቁጭ ካደረኳት በኋላ ፈሀሙን አንጥቼ ዘይቱ ላይ አደርገዋለሁ። እንዲህ ምግብም ይታጠናል እንዴ ልትሉ ትችላላችሁ። የተለየ ጣዕም አለው። እንደዚህ አድርጋችሁ ቶሎ ክድን ስታረጉት ማለት ነው። ወይ ካሜራው ገለበጠው እንትኑ በግሬ ያደረኩ አይመስለኝ እኮ በቀኝ ነው ያደረኩት። ጉድ በል ጎንደር። እንግዲህ ውድ ቤተሰቦቼ መንዲያችን በዚህ መልኩ በሚያምር ወጥቶልናል። ተፈደሉ፣ ፈደሉ፣ ብሉ፣ ጠጡ፣ ሳህን ይዛችሁ ኑ ትላችኋለች ማርቲ። እስካሁን ስለነበረን ቆይታ ስለተከታተላችሁኝ አመሰግናለሁኝ። በቀጣይ ቪዲዮ በሌላ እስከምንገናኝ ብሩክ ቆዩልኝ። እግዚአብሔር ያክብርልኝ። ስለተከታተላችሁኝ አመሰግናለሁ ቤተሰቦቼ፣ እህት ወንድሞቼ። ሀሳብ አስተያየት በኮሜንት እቀበላለሁኝ። ቸር ቆዩልኝ። እንብላ፣ ሁላችሁም ተፈደሉ።
አያምርም? በጣም ነው የሚያምሩ ሳ እንግዲህ ኮሜንት ላይ ሀቁን ሀቅ እንትን በሉ ማለት ነው። አመሰግናለሁ እስካሁን ስለነበረን ቆይታ ባይ